ጋሽዬ መጥቶ ቡታጀራ ሊወስደው እንደሆነ ሁላችንም ሰምተናል። እሷ ለሱ ጤንነት የምታስብ ከሆነ ጋሽዬ ወደ ቡታጀራ ወስዶት ወደ ጤናው እንዲመለስ ማድረግ ነው እንጂ ያለባት እዚህ ከሷ ጋር እንዲኖር አይደለም መፍቀድ ያለባት። ገብቷል? ባሏ ነው አይደለ? ባሌ ነው ካለች የልጅ አባት ነው ካለች ጋሽዬ ወደ ቤተሰቦቹ ነው መላክ ያለባት አይደለች ልጅ እንጂ ከሷ ጋር ምን ይሰራል? ይሄ ልጅ ደንዝዞ ነው ያለው አይደለ እንዴ? በድኑ ነው ያለው። ምን ይሰራል ከሷ ጋር? ምንም አይሰራም። ይኸውልሽ እኔ አሁን በግልጽ ነው የምነግርሽ። አንተ እህቴ ነች ምናምን ልትል ትችላለህ። እኔ ምንም የሚያገባኝ ነገር የለም። እሷንም እየነቆርኩሽ አይደለም፣ እየሰደብኩሽ አይደለም። ግን ይህን ቪዲዮ እያየሽ ካለሽ ለሱ ስሜት የምትጠነቀቂ ከሆነ ለጤናው ቅድሚያ የምትሰጪ አይነት ሴት ከሆንሽ የልጅ አባት ነው ብለሽ የምታስቢ አይነት ሴት ከሆንሽ ለነጋሽዬ ወር ለቤተሰቦቹ ከናንተ ጋር ላልተወሰነ ጊዜ ይቀመጥ ብለሽ ሰላሙ እስኪመለስ ወደ ጤናው እስኪመለስ ድረስ እንደዚህ አይነት ነው ማድረግ ያለብሽ። ሲጀመር እንደዚህ የምታደርጊ አይነት ሴት ካልሆንሽ ካንቺ ጋር ሊሆን አይገባም። ልጁ ሰላሙ እንዲመለስ መፈልግ ከሆነ በቃ አንተም ሄርሜላም ሁላችሁም ከህይወቱ ውጡለት። በቃ ይሄ ነው የሚያስፈልገው። ልጁ ከዛ ጸበል መሄድ ካለበት ጸበል ሄድ፣ ጋሽዬ ጋር መሄድ ካለበት ጋሽዬ ጋር ሄድ እንጂ ከሄርሜላ ጋር ምናምን ማለት ተገቢ አይደለም። በቃ አንተ ሲጀምር ልንገራ ለአብርሃም አስበህ ተጨንቀ ሳይሆን ይሄ ሁሉ ነገር የምትናገረው ለሄርሜላ ብቻ አስበህ ነው ይሄ ሁሉ የምታደርገው። በቃ ከሄርሜላ ጋር ይሁን ከሄርሜላ ጋር ሰላም አንተ ለምንድን ነው የልጁ ሰላም አስቀድም ከሆነ ሰው ጋር ይሄ ልጅ ሆኖ አይደለም ሰላሙን የሚመልሰው? ለምንድን ነው የማትረዳው? እኔ እኮ እግዚአብሔር እኔ ምን ግራ እንደሚገመኝ ታውቃላችሁ? የሆነ ሰው ስለምንወደውና ስለምናስብለት ብቻ ጥፋቱን መደገፍ የለብንም። እዚች ጋር ሄርሜላን ብትወዳትም ብታከብራትም ብትጨነቅላትም እዚህ ጋር መቅደም ያለበት ከሄርሜላ ጋር ይሆን ሳይሆን የልጁ ደህንነቱ ይመለስ ነው እንጂ ማድረግ ያለ ከሩታ ጋር ሆኖ ሰላም አይሆንም። ከሄርሜላ ጋር ሰላም አንተ የትኛው ሰላም አስጠባቂ እንዴ? እንደዚህ እኮ ይባላል። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንግዲህ በያላችሁበት ሁላችሁም ሰላም፣ ቸር፣ ፍቅር ሁኑልኝ። እንግዲህ ያው ዛሬ ወደ እናንተ መጥቻለሁ። እኔ እንጃ አላውቅም። አንዳንድ የሆነ ሰው ሆናችሁ የሆነ ጥሩ ዜና ጥሩ ነገር ይዞ መምጣት ማያስደስተው ሰው አለ ብዬ አላስብም። ምክንያቱም ለእናንተ እንደዚህ ስመጣ የሆነ የሚያስደስታችሁ ነገር የሆነ ሰላም የሆነ ነገር ይዤላችሁ መጣ። እውነት ለመናገር ከእናንተ በላይ ደስተኛው ሆነው እኔ ነበርኩኝ። ነገር ግን ያው አንዳንዴ ያሉት ነባራዊ ሁኔታዎች የሚፈጠሩት ነገሮች እንደዛ አይነት ነገር ይዛችሁ እንዳትመጡ ያደርጋችኋል እና ዛሬ ራሱ በዚህ መልኩ የመጣሁት ያው እኔ እንጃ ምን እንደምላችሁ አላውቅም። ትንሽ ልክ ያልሆኑ ነገሮች አሁንም እየተፈጠሩ ነው። ያው ትላንትና አብርሃም መጥቶ ነበር። ትንሽ እሱንም ለማግኘት ሞክረን ነበር። ያለበት ሁኔታ ትንሽ ከመጀመሪያው ቀናቶች ትላንትና የሆነ አሪፍ ነው እንትን ብሏል። ለውጥ አለው ከመጀመሪያዎቹ ቀናቶች። ግን ደግሞ ሙሉ ለሙሉ ለውጥ አለው ማለት አይደለም። ሙሉ ለሙሉ ለውጥ የለውም። ሁሉም ነገር ትንሽ የሆነ መስመር አልያዘም። ስለዚህ ልጁ ደግሞ ከዚህ በላይ ሰላም እንዲሆን እንፈልጋለን፣ ጤነኛ እንዲሆን እንፈልጋለን። የመጀመሪያው ማንነቱ የመጀመሪያው አብርሃም እንዲመለስ እንፈልጋለን። ስለዚህ ትናንትና እውነት ለመናገር ሄርሜላም ሩታም እያደረጉ የነበረው ነገር በጣም ነው የሚያስጠላው። ገባችሁ? አንዳንዴ የሆነ የግል ፍላጎት እዛ ጋር መንጸባረቅ ተገቢ አይደለም። የሆነ የግል ፍላጎትና የግል ሀሳብ እዛች ጋር በፍጹም መኖር የለበትም። እዛ ጋር መኖር ያለበት መቅደም ያለበት የሰው ልጅ ጤንነት ነው፣ የሰው ልጅ ሰላም ነው። የአብርሃም ደህንነት እዛ ጋር ማስቀደም ሲገባቸው ሄርሜላም ሩታም እኔ ጋር የሆነ ብጥብጥ የሚደብር ነገር ነው የተፈጠረው። እውነት ለመናገር በጣም የደበረኝ ገባችሁ? ይሄ ምን የሆነ ለመፍረድ እየሞከርኩኝ አይደለም፣ እየፈረድኩኝም ደግሞ አይደለም። እዛች ጋር ከሁለቱ ፍላጎት በላይ ከሩታም ከሄርሜላም ፍላጎት በላይ እዛ ጋር መቅደም ያለበት የአብርሃም ደህንነትና የአብርሃም ሰላም ነው። እነሱ ግን ያን ነገር እያደረጉ አልነበረም። እያደረጉ የነበረው ጀስት እኔ ጋርና ልቀቂው አይነት ይሄ ግሬት ሼም አይደረግም እንደዚህ ገባችሁ? በቃ ከምንም በላይ ማስቀደም የነበረባቸው ሩታም የልጅ አባት ነው። ትወጂዋለሽ፣ ታፈቅሪዋለሽ። የምትወጂውና የምታፈቅሪው ሰው ደግሞ ሰላም እንዲሆንልሽ መፈለግ አለብሽ፣ ደህና እንዲሆንልሽ መፈለግ አለብሽ። እዛች ጋር የግልሽ ፍላጎት ማንጸባረቅ ተገቢ ነው ብዬ አላስብም። አሁንም ቡዚና ዴቭ እያደረጋችሁ ያለው ነገር ልክ ነው። እየሄዳችሁበት ያለው መንገድ ልክ ነው። ልጁ ጸበል መሄድ ካለበት ጸበል መሄድ አለበት። ቡታጀራ እናትና አባቱ ጋር መሄድ ካለበት መሄድ አለበት። ገባችሁ? ይሄ በቃ እዚህ ጋር ማስቀደም ያለባችሁ የአብርሃም ደህንነት ነው። ሩታም ሄርሜላም እያደረጉት ያለው ነገር ልክ ስላልሆነ ምናልባት ሁለቱ ጋር ብትተውት እንደገና ወደ መጀመሪያው ማንነቱ ወይ ወደ መጥፎ ማንነቱ ሊገባ ስለሚችል ቡዚና ዴቭ ልጁን ጸበል መውሰድ ካለባችሁ ጸበል ሰሩት። ጋሽዬ ጋር እናት አባቱ ጋር መውሰድ ካለባችሁ ሰሩት። ምክንያቱም ወንድማችሁ ነው፣ ስጋችሁ ነው። ይሄ እጃችን ተበላሸ ብለን መቼም ቆርጠን አንጠለውም አይደል? ይህንን ለማስተካከል ወደ ነበረበት ለመመለስ ብዙ ሕክምናዎች እናደርጋለን። ስለዚህ የአብርሃምን በዚህ ሰዓት የሚያስፈልገው ስጋችሁ ነው፣ ወዳጃችሁ ነው። ስለዚህ የሚያስፈልገው ምንድነው? ሕክምና ነው። እሺ፣ ሰላም ነው። እንዴት ነህ? ሁሉ ሰላም?
አለን ትንሽ ከቤተሰብ ጋር እያወራሁ ነበር። ያው መምጣትን ሙላ ነገርኳቸውም። እንኳን ደህና መጣ እንኳን ደህና ቆይ እፈልግሃለሁ ብለህ ነበር። ለምን እንደሆነ አላውቅም። ቤተሰብን እያወራሁ ነበር። በሰላም ነው የጠራው። በእርግጥ የፈለኩ እየተፈጠረ ያለው ነገር በእርግጥ እያየ ነው። ትናንትና ሩታም እንደዛ ያዙ ልቀቁኝ ስትል አይታታል ብዬ አስባለሁ። ገብቶሃል? ከሷ የሚጠበቅ አይነት ስራ አይደለም እያደረገች ያለችው በዚህ ሰዓት። ሲጀመር የምታደርገው ነገር ቶታሊ የሚያስጠረጥራት ነገር፣ ከዚህ በፊት የሚወራው ወሬ፣ እሷ ላይ የሚወራው ነገር፣ የሚደረገው ነገር በሙሉ እውነት ነው። እሷ ነች ያደረገችው የሚያስብል አክት ነው እያደረገች የነበረው። ገብቷል? ሲጀመር እሷ እያስቀደመች ያለችው ስሜቷን ነው። እኔ በጣም ነው እኔ ትናንትና እየደበረኝ፣ ይቅርታ አድርጊልኝና ሄርሜላ፣ በዚህ ማጋጣሚ እኔ ሁለታችሁም ላይ ነው የደበረኝ። ገብቶሻል? ሁለታችሁም ላይ ነው የደበረኝ። ሞርግን ሩታ በጣም ነው የደበረኝ በአንቺ ጉዳይ ማለት ነው። ምክንያቱም የግል ስሜት ይለያል። ለአብርሃም ደግሞ ለደህንነቱ ለጤናው ቅድሚያ ደግሞ መስጠት በጣም ሌላ ይለያል። ሌላ መንገድ አለው ማለት ነው። እኔ እያዩ ያለሁት ከአንቺ ፍቅር ሳይሆን እልህ ነው። ገብቶሻል? አብርሃም ከአንቺ ሲለይ የምታረጊው በቃ ሆት ነው የምትሆኙ። በጣም ትናደጃለሽ ምናምን። መጀመሪያ ችላቱ ያለሽ አንቺ ጋር ሲሆን ምንም አይመስልሽም። ከአንቺ ግን ሲለይ በጣም እንደ አውሬ ነው የምትሆኙ። ገብቶሻል? ስለ ጤንነቱ አንዳች ነገር የሚያሳስብሽ አይመስለኝም። እኔ ምንም በቃ ጤንነቱ ለአንቺ ዋጋ ራሱ ያለው አይመስለኝም። እና ክብር ሁሉ አላሳየሽም ትናንትና። እኔ እንድታቂ የምፈልገው ነገር ቢኖር ትናንትና ክብር አላሳየችም። አቡሻ ምናልባት አንተ የተሰማህ ስሜት ሊኖር ይችላል፣ ግን ደግሞ እኔም እውነት ለመናገር ሁለቱም ላይ ነው የፈረድኩት። ያው ሩታም ደውዬ ላወራት ሞክሬ ነበር፣ ግን ደግሞ አለ አይደል አንዳንዴ የሁለቱ ተቀናቃኝነት ስሜት አለ። ሄርሜላ ጋር የሆነ ስሜት አለ፣ ሩታም ጋር በዛው ልክ የሆነ ስሜት አለ። ግን ደግሞ አሁን እኔ በዚህ ሰዓት የሚያስፈልገው ኦልሬዲ አብርሃም ጋሽዬ መጥቶ ቡታጀራ ሊወስደው እንደሆነ ሁላችንም ሰምተናል። የምፈልገው አሁን አካሌ እንደዚህ ያደረገ አካሌ እንደዚህ ሰራ በእውነት ለመናገር ማለት አልፈልግም። ምክንያቱም ሁሉም የሚያውቀው ጉዳይ ነው ብዬ ስለማሰብ አብርሃም በዚህ ሰዓት የሚያስፈልገው ጋሽዬ መጥቶ ቡታጀራ ወስዶት ከእናትና ከአባቱ ጋር ሰላሙን እንዲያሳልፍ ወደ መጀመሪያው ማንነት እንዲመለስ ነው የምፈልገው እንጂ አሁን ሩታ እንደዚህ ያርገሻል፣ ሄርሜላ እንደዚህ ያርገሻል ማለቴ አሁን እዚህ ጋር ቫልዩ አለው ብዬ አላስብም። ሲቀጥል ምናልባት አንተ የተሰማ ስሜት ሊኖር ይችላል። አብርሃምን ስለምትወደው ስለምታከብረው፣ ስለምትቆረቆርለት የምታወራቸው ነገሮች ሊኖሩ ይችላሉ። ነገር ግን እንደ ትክክለኛ አመለካከት ነገሮችን ስትረዳ በቃ ቡዜና ዴቭ ስጋቸው ነው። ማድረግ ያለባቸው ምንድነው? ወንድማቸው እስከሆነ ድረስ የወንድማቸው ጉድለት የወንድማቸው ሕመም ተሰምቷቸው የራሳቸው ውሳኔ መወሰን አለባቸው። እንዳልከው ሩታም ሄርሜላም የራሳቸው ፍላጎት የራሳቸው ስሜት ነበር እዛ ጋር ሲገልጹ የነበረው እንጂ የአብርሃም ፍላጎትና የአብርሃም ደህንነት እያሳሰባቸው እንዳልነበረ ሁላችንም የምናውቀው ጉዳይ ነው። ስለዚህ ከቻልክ አንተ ራሱ ምናልባት እኔ ሄርሜላን አላገኛትም፣ ሄርሜላን ካገኛት ሄርሜላ ራሱ ስነ ስርዓት እንድትይዝ ብታረጋት ይቅርታ ለዚህ ንግግሬ ሄርሜላ ራሱ በይሳ ስነ ስርዓት መያዝ አለበት። ምክንያቱም እሺ ማን አደረገች የሚለው ነገር እናወራለን። ሄርሜላ ራሱ በይሳት እኔ እውነት ለመናገር ስነ ስርዓት እና ከፍቅሯ በላ ምናልባት ወደው ሊሆን ይችላል፣ አፍቅሯ ሊሆን ይችላል፣ ወይም የራሷ ስሜት እዛ ጋር ልትገልጽ ትችላለች። እዚህ ጋር ማስቀደም ያለበት የአብርሃም ፍላጎት የአብርሃም ደህንነት እንጂ እዛ ጋር የራሷ ስሜት ናኔ ምናምን ይሄ አይደረግም። ገባ? ይሄ ራሱ ብትነግራት ያደረገችው ነገር ልክ እንዳልሆነ ብትነግራት ራሱ በጣም ደስ ይለኛል። አብሽ ሌላ ጥላቻ ወይም ሌላ ፍላጎት ኖሮኝ ሳይሆን ሄርሜላ ልክ አይደለም እያደረገች ያለችው። ምናልባት ብትወደው ብታፈቅረው ራሱ በቃ በዚህ ልክ የራሷን ስሜትና የራሷን ፍላጎት እዛ ጋር መግለጿ ልክ አይደለም። ምን መሰለህ ካሌብ፣ እቺ ልጅ አብሯት የኖረ ሰው ነው አይደል? አብርሃም ብዙ አብሮ አሳልፈዋል አይደለ? በፍቅር አብሮ በመኖር ከሩታም ጋር ብዙ ኖሯል። አሁን ስለመኖር አይደለም የምናወራው። ምን መሰለህ ካሌብ፣ ይኸውልህ አሁን እኔ እናንተ የምንግባባበት ነገር ሊኖር ይገባል። አይ ከሩታ ጋር አብረው ኖረዋል፣ ወልደዋል አይደለ? ግን ተፋተዋል። አልተፋቱም፣ ግን ደግሞ ስሜቱ እስካሁን አለ። ይሄ ማይካር ጉዳይ ነው። አገበውም አብርሃም እንዴ እሷ ፍቅሩ አልወጣላትምና ፍቅሩ እስካልወጣላት ድረስ ከሷ ጋር መኖር አለበት እንዴ? እሱ ለራሱ ሄደህ ታወራዋለህ። አሁን እኔ ኖሮ አይደለም ስመኝ፣ ይኸውልህ ፍቅሩ ይውጣላት አይውጣላት እሱ ለራሱ ሄደህ የምታስረዳው ጉዳይ ነው። ነገር ግን እዛች ጋር ማሰብ ያለብህ አብርሃምም ጋር የራሱ ስሜት አለ ለሩታ፣ ሩታም እንደዛው፣ ያቺኛውም ሄርሜላም እንደዛው። አሁን እዚች ጋር የሚያስፈልገው የራሳቸው ስሜት የራሳቸው ፍላጎት ሳይሆን ሄርሜላም ስነ ስርዓት ይዛ ለልጁ ጤንነት ለልጁ ሰላም የምትችለውን ነገር ማድረግ አለበት። ሩታም ደግሞ በዛው ልክ። ስለዚህ በዚህ ሰዓት ዴቭና ቡዜ ብዙ ነገር እያደረጉ ስለሆነ ለወንድሙ ይተዋቸው። በቃ ለቡዜና ለዴቭ ይተውና የራሳቸውን ህይወት መኖር ካለባቸው የራሳቸውን ህይወት ይኖሩ።
ሲጀመርኮ ፋሚሊ ደስተኛ የሆነው በሄርሜላ ግንኙነት እንጂ በሩታ ግንኙነት አይደለም አይደል? ይሄ የራስ አስተሳሰብ ነው። በነበራቸው ጉዳይ ቤተሰብ እነጋሽዬም ደስተኛ ነበሩ። የራስ አስተሳሰብ ነው አይደለም። እዚች ጋር አሁን ነበሩ ብለህ ይሄ ሌላ ወሬ ለማውራት እኔ አንድ ነገር ልንገርህ፣ በሄርሜላና በአብርሃም ግንኙነት እነጋሽዬ ደስተኛ አይደሉም። ይሄ ሁላችንም የምናውቀው ጉዳይ ነው። እዚህ ጋር ለማስመሰል ሌላ ነገር ለመፍጠር መሞከር የለብንም። ገባህ? እኔ አሁን በተአምር በምንም ሁኔታ ጋሽዬም ሲለፋለት ነገሮች እንዲስተካከሉ ሁለቱ ልጃቸውን አብረው እንዲያሳደጉ ሲለፋለት የነበረው አብረው እንዲሆኑ እንጂ ሄርሜላና አብርሃም አንድ ላይ እንዲሆኑ አይደለም። ይሄ ሌላ እውነት ሲጀመር አንተ የሩታ የሆነ ነገር አልወጣልህም ታውቃለህ። አሁንም አከብራታለሁ በጣም ነው የምጨነቅላት። ለምንድን ነው ታዲያ ሄርሜላን ብለህ የመጣው? ሄርሜላን ብዬ አልመጣሁም። ሄርሜላን ብዬ በተአምር ልመጣ አልችልም። እኔ ትክክለኛ የሆነ ነገር ነው እያደረክ ያለው። የአብርሃም ደህንነት የአብርሃም ሰላም ያስፈልጋል መቅደም አለበት አልኩኝ እንጂ እኔ ሄርሜላን ደግፌ ሩታን ተቻለ ሩታ አሁንም ወዳታለሁ፣ አሁንም አከብራታለሁ። ለሷ በጣም ነው የምጨነቀው። ውድቀቷን ማንም ሲያወራት ማንም ስለሷ መጥፎ ሲናገር መስማት አልፈልግም። ገባ? አሁንም ቢሆን ማለት ነው ስለሷ መጥፎ ነገር የምታወራኝ ከሆነ መሄድ ትችላለህ፣ መለያየት ትችላለህ። አሁንም ይኸውልህ መጀመሪያም ጠርጥረን ነበር፣ አሁንም ታጠራጥረናል። አሁን ደግሞ ንግግርህ ግልጽ እያለ መጣ። ታውቃለህ እኛ ውስጥ ላይ የምናወራቸው ወሬዎች ቶታሊ በመቅስፈት ነው እነሱ ጋር የሚደርሰው። ታውቃለህ አብርሃም እኛ ጋር ገባ፣ የት እንዳለ ይታወቅ ነበረ። እኛ ነበር የምናውቀው። በቃ ጀማው ሁላችንም እናውቃለን። ቶታሊ ደርሷል እነሱ ጋር። ሩታ አገኘችው። ገብቷል። ማን መረጃ ከኛ አሽልኮ እንደሚሰጣቸው አናቅም ነበረ። ግን ይኸውልህ እኔ ነገራቶች እንደዚህ በፊትም ጥርጣሬ ነበረኝ። አሁን ደግሞ የሆነ ስለሷ ሞር እየደገፍካት ስትመጣ አንተ እንደሆንክ ነው እየተሰማኝ ያለው። እሺ እኔ ደግሞ አንድ ነገር ልንገርህ፣ ሩታን መቼም ልጠላት ማንም ስለሷ ክፉ ሲያወራ ልሰማ አልፈልግም። ምክንያቱም አሁንም እወዳታለሁ፣ አከብራታለሁ። ማንም ሲናገራት እንትን አልልም። ገባ? አሁንም ከሷ አብርሃምን እንደዚህ እያደረገች ያለሽው ነገር እየሰራሽ ያለሽው ነገር ልክ አይደለም ስል እሷን ጠልቼ አይደለም። ስራዋና እያደረገች ያለው ነገር ስለደበረኝና ልጁ ያለበት ሁኔታ ስላሳዘነኝ ከእውነት ጎን መቆም ስለፈለኩኝ እንጂ ሩታን የምታወራት ዲስሪስፔክት የምታደርጋ ከሆነ እዚህ ጋር ሁሉም ነገር መቆም ካለበት ይቆማል። ገባ? እኔ ሩታን ልጠላት ላወራትም የሆነ መጥፎ ንግግርም ስትናገር መስማት አልፈለግም። ይሄ ደግሞ አሁን አንተ የሆነ ነገር ወጣ የሆነ ነገር ተደረገ የምትላቸው ጉዳዮች ምናልባት ራስ በራሳችሁ ትተዋወቃላችሁ። ገባ? አሁን የምንሰማ የምፈልገው እንድታደምጥ የምፈልገው የአብርሃምን ደህንነት፣ የአብርሃምን ሰላም፣ የአብርሃምን ጤንነት የምትፈልጉ ከሆነ ከሄርሜላ ህይወት መራቅ ካለበት ይራቅ፣ ከሩታም ህይወት መራቅ ካለበት ይራቅና እናትና አባቱ ጋር ቡታጀራ ሄዶ ወይም ጸበል ገብቶ ሰላሙ እንዲመለስ አድርጉ። ገባ? አሁን ይሄ ነው የሚያስፈልገው። ይኸውልህ ካሌብ፣ እሺ አሁን ይሄ ልጅ መጀመሪያ ከሄርሜላ ጋር ሰላም አልነበረም ነበር? አልነበረም። በእግዚአብሔር ለምንድን ነው የምትዋሸው? አሁን ወደ ሌላ ሀሳብ መሄድ የለብንም። ሌላ ቦታ አይደለም የምንሄደው። መጀመሪያ ከሄርሜላ ጋር ሲኖር ሰላም ነበር አይደለ? ከዛ በኋላ ሩታ የራሴ ነው ባሌ ነው ምናምን ብላ አታካራ ፈጥራ ወደ ራሷ ይኸው ደንዝዞ ቆይ አይደለ? መልሳ ደግሞ ወደ ሄርሜላ ሲመለስ ትናንትና ያሳየችውን አይታል። ገብቷል? ሲጀመር በእንደዛ አይነት ሰው ፊት በዛ ሰው ሁሉ ፊት ማለት ነው እንደዛ መሆን አይጠበቅባትም። ቢያንስ የልጇ አባት ነው ባሏ ነበረ። ገብቷል? አሁን ላይ ባሏ አይደለም የልጇ አባት ነው አይደለ? ቢያንስ በሱ ፊት እንደዚህ መሆን ልጁ እኮ ቢያንስ ታሟል አይደለ? የበፊት አብርሃም አይደለም ታሞ እንደዚህ ማውራት የለባትም። ይገባኛል። ማሳየት አለባት ቢያንስ ሴትነት አይደለም። እኔ ሩታ እነፈረንጁ ምናምን ሩታ እንደዚህ አይደለችም ምናምን ሲሉ እሰማለሁ። ገብቷል? ግን ሩታ እኔ እነሱ የሚያወሩላት ሩታ ትናንትና አላየኋትም። ገብቷል? የተከበረች ሴት በቃ እኔ ማስባት ሌላ አይነት እነሱ የሚያወሩላት ሌላ አይነት። እኔ ግን ትናንትና ያየኋት ካወሩላትም ከምገምታትም በታችን ሆና ያገኘዋት። ምናልባት አው ስሜታዊ ሆና ብዙ ነገር ልታረግ ትችላለች። አንዳንዴ የሰው ልጅ ወለ ስሜታዊ ይሆናል። በመጀመሪያ ደረጃ ስሜታዊ ሲሆን ደግሞ የሚናገረው ንግግር ሊኖር ይችላል። ሩታ ደግሞ ምናልባት ስሜታዊ ሆና ትናንትና ለተናገረችው በትናንትና ማንነቷ እስከዛሬ መልካምነቷን ድምስስ አድርጋ ስለሷ ክፉ እንድታወራ ነው አልፈልግም። ገባ? ምናልባት ያደረገችው ነገር እኔም ልክ እንዳልሆነ አውቃለሁ እና አሁንም ቢሆን ለወደፊትም ቢሆን ስለ ሩታ ክፉ እንድታወራ አልፈልግም። ምናልባት የሚፈጠሩ ነገሮች የሚደብሩ ቢሆን እንኳን እየተደረገ ያለው ነገር መጥፎ ቢሆን እንኳን ሩታ ላይ አንድ መጥፎ ነገር እንድታወራ አልፈልግም። ምክንያቱም እህቴ ነች፣ አከብራታለሁ። ስትነካት ደግሞ ስለሷ አፍ ከፍተህ ዲስሪስፔክት ስታረጋት መስማት አልፈልግም። ገባ? ምናልባት ለአብርሃም ወይም ለሄርሜላ ልታግዝ ትችላለህ። እኔ አሁንም ከዚህ በፊትም እያልኩት የነበረው ለሄርሜላ አግዢ ወይም ለአብርሃም አግዢ ሳይሆን ልጁ ደህንነቱ፣ ሰላሙ የነበረበት ሁኔታ ልክ ስላልሆነ እየተሰማው ያለው ነገር መጥፎ ስለሆነ ወደ ሰላሙ ይመለስ፣ ወደ ደስታው ይመለስ። ከዛ የራሱ ውሳኔ ይወስን እንጂ እዚህ ጋር ሄርሜላን ደግፌ ሩታ ለለቅ እንዳልሆነ ጠንቀቃ አንተም ታውቀዋለህ አይደል? እኔ አላውቅም ካሌብ። በቃ ካላወቀኝ አትወቀኝ። ጉዳይ አይደለም። ዋና ሜን ፖይንት ምን እንደሆነ ታውቃለህ? ሩታ ትናንትና ዳዊት ቡዜ በነበረችበት ታይም እንደዛ አይነት ሪያክሽን ማሳየት አልነበረብሽም።
ቶታሊ ማለት ነው። ገብቶሻል? ፋሚሊዎቹ ናቸው አይደለ እንዴ? አብርሃም እንደዛ ሆኖ በሱ ቤተሰብ እንደዛ አይነት ነገር ማድረግ አልነበረብሽም። ሲጀመር አንቺ ለሱ ጤንነት የምትቆረቆሪ ከሆነ የሱ ጤንነትን ቅድሚያ የምትሰጪ ነገር ከሆነ ያንቺን ስሜት አይደለም መከተል ያለብሽ። ገብቶሻል? እሱ እንደ ህፃን ልጅ ነፍሶ ቤት ላይ ተቀምጦ ሳለ አንቺ ግን ለስሜትሽ ነው የምትፈልጊው። ገብቶሻል? ገና ለገና ባሌ ነው ከሄርሜላ ጋር ለሚሰራው ፍቅር ለሚያሳየው ነገር ከሄርሜላ ጋር ለሚሆነው ጉዳይ ነው በቃ ውስጥሽ እንትን እያለ ያለው። ምናልባት እየተመራሽ ያለው በሰው ሊሆን ይችላል። እኔ አላውቅም። አንድ ቀን ስለራስሽ አውርተሽ እኔ ሰምቼ አላውቅም። ለምን ስሜታዊ ሆነ የምታወራው? ግራ እየገባኝ ነው አይደለም? አይ ነው አይደለም። እዚህ ጋር መረጋጋት ካለብህ መረጋጋት አለ። እዚህ ጋር ስሜታዊ ማንጸባረቅ የለብህም። እውነታን ነው መናገር ያለብህ። አሁን ሩታ ስሜታዊ ስለሆነ ብዙ ነገር እያወራ ነው፣ እየሰማው ነው። ሩታ እንደዚህ እንድታወራት አልፈልግም ስለ አሰማኝም ነው እኮ የምትሰማኝ ከሆነ ስሜታዊ ሆነ ሳይሆን ነገሮችን አገናዝበ ምንድነው መሆን ያለበት ብለህ እንጂ መናገር ያለበት ይመጣልን ሁሉ እዚህ ጋር መዘርገፍ የለብህም። ይኸውልህ እሷ ለሱ ጤንነት የምታስብ ከሆነ ጋሽዬ ወደ ቡታጀራ ወስዶት ወደ ጤናው እንዲመለስ ማድረግ ነው እንጂ ያለባት እዚህ ከሷ ጋር እንዲኖር አይደለም መፍቀድ ያለባት። ገብቷል? ባሏ ነው አይደለ? ባሌ ነው ካለች የልጅ አባት ነው ካለች ጋሽዬ ወደ ቤተሰቦቹ ነው መላክ ያለባት አይደለች ልጅ እንጂ ከሷ ጋር ምን ይሰራል ልጅ? ደንዝዞ ነው ያለው አይደለ እንዴ? በድኑ ነው ያለው። ምን ይሰራል ከሷ ጋር? ምንም አይሰራም። ይኸውልሽ እኔ አሁን በግልጽ ነው የምነግርሽ። አንተ እህቴ ነች ምናምን ልትል ትችላለህ። እኔ ምንም የሚያገባኝ ነገር የለም። እሷንም እየነቆርኩሽ አይደለም፣ እየሰደብኩሽ አይደለም። ግን ይሄን ቪዲዮ እያየሽ ካለሽ ለሱ ስሜት የምትጠነቀቂ ከሆነ ለጤናው ቅድሚያ የምትሰጪ አይነት ሴት ከሆንሽ የልጅ አባት ነው ብለሽ የምታስቢ አይነት ሴት ከሆንሽ ለነጋሽዬ ወር ለቤተሰቦቹ ከናንተ ጋር ላልተወሰነ ጊዜ ይቀመጥ ብለሽ ሰላሙ እስኪመለስ ወደ ጤናው እስኪመለስ ድረስ እንደዚህ አይነት ነው ማድረግ ያለብሽ። ሲጀመር እንደዚህ የምታደርጊ አይነት ሴት ካልሆንሽ ካንቺ ጋር ሊሆን አይገባም ልጁ። ገብቶሻል? መጀመሪያ ወደ ነበረበት ህይወት ነው መመለስ ያለበት። ከሄርሜላ ጋር ሰላም ነበረ፣ ወደዛ ሰላም ነው መመለስ ያለበት። እኔ እግዚአብሔርን አይደለም አይ እዚች ጋር ይኸውልህ ከሄርሜላ ጋር ይሁን ከሄርሜላ ጋር ሰላም አንተ ለምንድን ነው የልጁ ሰላም አስቀድም ከሆነ ሰው ጋር ይሄ ልጅ ሆኖ አይደለም ሰላሙን የሚመለሰው? ለምንድን ነው የማትረዳው? እኔ እኮ እግዚአብሔርን ምን ግራ እንደሚገባኝ ታውቃላችሁ? የሆነ ሰው ስለምንወደውና ስለምናስብለት ብቻ ጥፋቱን መደገፍ የለብንም። እዚች ጋር ሄርሜላ ብትወዳትም ብታከብራትም ብትጨነቅላትም እዚህ ጋር መቅደም ያለበት ከሄርሜላ ጋር ይሁን ሳይሆን የልጁ ደህንነቱ ይመለስ ነው እንጂ ማድረግ ያለ ከሩታ ጋር ሆኖ ሰላም አይሆንም ከሄርሜላ ጋር ሰላም። አንተ የትኛው ሰላም አስጠባቂ እንዴ? እንደዚህ እኮ ይባላል። ምን ሆነ ነው ወደ ቤተሰቦቹ ሄዶ ወደ ቤተሰቦቹ ሂድ። እሺ ይሄ አንድ ሐሳብ ነው። ወደ ቤተሰቦቹ መሄድ ከሆነ ወደ ሄርሜላ ይመለስ ነው እያልኩ ያለሁት። ወደ ሄርሜላ ለምን ይመለሰው? ለምንድን ነው የማይመለሰው? እሷ ቤተሰቦቹ ጋር ማትልከው ከሆነ ወደ ቤተሰቦቹ መሄድ ከሆነ ምን ይሰራል? እሷ አንተ ልጁ ህፃን ነው እንዴ? ከሆነ ሰው ጋር ይሁን ስላልክ የሚሆነው ከሆነ ሰው ጋር አይሁን ስላልክ እንዳይሆን የምታደርገው ልጁ ህፃን አይደለም። ምክንያቱም እንደ ህፃን ልጅ ነው እዛ ጋር ሁኑ ስትለው እዛ ጋር የሚሆነው እዚህ ጋር ሁኑ ስትለው እዚህ ጋር የሚሆነው ህፃን ልጅ ነው። ልጁ ደግሞ አስተሳሰብ የራሱ አመለካከት አለው። ምናልባት አሁን ያለበት ሁኔታ ልክ ባይሆን እንኳን ልጁ እንደ እቃ እንደዚህ ጋር እዛ ጋር እንድትለው ማድረግ የለብህም። ሲቀጥል ደግሞ ሰላሙ እንዲመለስ መፈልግ ከሆነ በቃ አንተም ሄርሜላም ሁላችሁም ከህይወቱ ውጡለት። በቃ ይሄ ነው የሚያስፈልገው። ልጁ ከዛ ጸበል መሄድ ካለበት ጸበል ሂድ፣ ጋሽዬ ጋር መሄድ ካለበት ጋሽዬ ጋር ሂድ እንጂ ከሄርሜላ ጋር ምናምን ማለት ተገቢ አይደለም። በቃ አንተ ሲጀምር ልንገርህ ለአብርሃም አስበህ ተጨንቀህ ሳይሆን ይሄ ሁሉ ነገር የምትናገረው ለሄርሜላ ብቻ አስበህ ነው ይሄ ሁሉ የምታደርገው። በቃ ይሄ ደግሞ ከሆነ ለአብርሃም አታስብለት። በቃ ምንም እንዳይፈጠር ከሆነ ምንም አታመጣም ታይ ምናምን የምትላት ማለት ነው። ትናንትና እንደዚህ ማደርገው ነገር አውቃለሁ ምናምን ብላ አታካር አፈጥርም ነበር። ገብቷል? በዛና ህልክ አታካር አፈጥርም ነበር። ማደርገውን አውቃለሁ በቃ እንደ ጀብድ አውርታ ነው ሄደችው። የሰው ልጅ ስሜታዊ ሲሆን ብዙ ነገር ያወራል። ያ ከቨር ለማድረግ አይደለም ከቨር ለማድረግ አይደለም። ይኸውልህ ከቨር ለማድረግ ሳይሆን የሰው ልጅ ስሜታዊ ሲሆን የሚነጋገራቸው ነገሮች አሉ፣ የሚያወራቸው ንግግሮች አሉ። ስሜታዊ ሆኖ የተነጋገረው ነገር ደግሞ በቁም ነገር ወስደ ይሄ እንደ መነጋገር ሐሳብ መፍጠር የለም። እነ ቡዜ ባሉበት ቦታ አይደለም እሷ ስሜታዊ የምትሆነው። ገብቷል? ቢያንስ ክብር ሊኖራት ይገባል። ፋሚሊዎች አሉ አይደለ? የሱና የሷ ጉዳይ ሲሆን የሱና የሷ ጉዳይ ስሜታዊ ልትሆን ትችላለች። ግን ቡዜ ያለች ዳዊት አለ ብዙ ሰው አለ አይደለ? ቢያንስ በእነሱ ፊት ራሷን መቆጣጠር የማትችል ሴት ከሆነች ለምን ትሄዳለች እዛ? ለምን ትሄዳለች? ለምን ትገኛለች እዛ ቦታ? ገብቷል? ቢያንስ ራሷን ማረጋጋት የማትችል ከሆነ ጥላ መሄድ እኮ ነው። ምንም ቃላት መናገር አይጠበቅባትም አይደለ እንዴ? የሆነ ይንገሩኝ ነገር ኦር ደግሞ እሷ ላይ ሲኬድ ምናምን እንደዛ አይነት ነገር አትፈልጉ ሁሌ ማለት ነው። ካሌብ እኔ አንተንም ሲጀምር መጀመሪያ ወደ ነበርክበት ቦታ ብትመለስ ነው የሚሻለው። እኔ አሁንም መጀመሪያ የነበርኩበት ቦታ ነኝ እኮ። ምን ሆነ ነው? አሁንም እኮ መጀመሪያ የነበርኩበት ቦታ መጀመሪያ የማደርጋቸው ነገሮች ነው እያደረግኩ ያለሁት። አሁን እኔ ሀሳብህን ልደግፍልህ አለመቻሌ ይሄ ሁሉ ነገር እንድትናገር ካደረገ ብዙ ማውራት ትችላለህ፣ ብዙ መናገር ትችላለህ። አሁንም ቢሆን የአንተን ሀሳብ ወይም የሄርሜላን ሀሳብ ደግፌ ምንም ላደረግ
ማድረግ አልችልም። የማደርገው ምንድነው ኦሬዲ እዚህ ጋር የሚያስፈልገው የሁለቱ ስሜት ሳይሆን የአብርሃም ደህንነት የአብርሃም ሰላም መቅደም አለበት ብዬ ስላሰብኩኝ እንጂ ሄርሜላን በፍጹም ልደግፋት አልችልም፣ ላደንቃትም አልችልም። ይሄ አንተ የምታውቀው ጉዳይ ነው። ሶ የምትረዳኝ ከሆነ ተረዳኝ፣ ማትረዳኝ ከሆነ አትረዳኝ። ለማንኛውም ሄርሜላን ብትነግረው ጥሩ ነው። እኔ ከዚህ በፊት ብዙ አንዳንዴ ሀሳብ መደጋገም በጣም ነው የሚደብረው። ገባችሁ? ይሁንን ሰው ስለምንወደውና ስለምንጨነቅለት ጥፋቱን መሸፈን የለብንም። ጥፋቱን ማጋለጥ አለብን። እዚች ጋር ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይደለም እንዴ፣ እንደዛ አይደለም እያለን ያለ ነው። እነሱ ግን እያሉት ያሉት ኦሬዲ ከሩታ ጋር አቁሞ ከሄርሜላ ጋር ይሁን። እንደዛ አይደለም። ልጁ መቅደም ያለበት የሱ ሰላም ነው፣ የሱ ደህንነት ነው እንዴ። ከዛም በኋላ ሁሉም ነገር ይደረስበታል። ለምንድን ነው እዚህ ጋር የግላችን አስተሳሰብ አምጥተን ሁሉም ላይ ምንደፋው እንዴ? ለምንድን ነው ማናገናዘው? ለምንድን ነው ማንረዳው? አሁንም በቃ እኔ አሁን እየወቀሰኝ ነበር። ኢትስ ኦኬ ወቀሰኝ። እኔ ስለወቀሰኝ ምንም እንትን የምለው ነገር የለም። ነገር ግን አንድ ነገር ነው የምፈልገው እኔ ይሁን ሁሉም ነገር ማድረግ የምትችሉት ደህና ስትሆኑ ነው፣ ሰላም ስትሆኑ ነው። በቃ እምለው ይሄን ነው። ሶ የሚገባችሁ ከሆነ የምትረዱ ከሆነ ነገሮችን የምታገናዘቡ ከሆነ ከምንምና ከምንም በላይ ከምንም ቅድሚያ በላይ የልጁን ደህንነት አስቀድሙ። አብርሃም እንደገና ጋሽዬ መጥቶ ቤተሰቡ ጋር ወስዶ ሰላም የሚያደርገው ከሆነ ይሄ ነው የምፈልገው። ከዛ የራሱ ውሳኔ ይወስን። እኔ ስሜታዊ እኮ እየሆንኩኝ በየቀኑ ተቸገርኩኝ በእግዚአብሔር